እግዚአብሔር አምላክ በአንዳች አትጨነቂ አትጨነቁ ይላችኋል። ክብር ለጌታ ለኢየሱስ ክርስቶስ። በጨለማው ዓለም የተቀነባበረ ሊያስጨንቅሽ አንገት ሊያስደፋ ሐዘን በሐዘን ሊመታ የወጣ ፕሮግራም ቢኖር እንኳን የታወጀብሽ አዋጅ ቢኖር እንኳን የበሽታ ጉልበት ቢኖር እንኳን እግዚአብሔር አምላክ በአንዳች አትጨነቁ ይላል። ለምን ካላችሁ በዮሐንስ ወንጌል ምዕራፍ 6 ቁጥር 6 ላይ እግዚአብሔር አምላክ ሊያደርግ የወደደውን ያውቃል። በህይወትሽ ላይ በህይወትክ ላይ በህይወታችሁ ላይ እግዚአብሔር አምላክ ሊያደርግ የወደደውን ያውቃል። ኦልሬዲ አገልጋዮች በመድረክ የምታገለግሉ በጎዳና ላይ በወንጌል ስርጭት የምታገለግሉ እግዚአብሔር አምላክ እንደዚህ ይላችኋል፣ ሊያደርግ የወደደውን ያውቃል። አታፍሩምና አትፍሩ፣ አትዋረዱምና አትደንግጡ። አሜን እያላችሁ ይህንን መልእክት ለብዙዎች አሳልፉ። ይኸው ዛሬ አንገት ደፍተ ሊሆን ይችላል፣ በሆነ ስፍራ ላይ ተገድበ ሊሆን ይችላል። ነገር ግን እግዚአብሔር አምላክ ባንተ ደካማ በተባልከው ባንቺ በተጣልሽው በተረሳሽው እግዚአብሔር አምላክ ሊያደርግ የወደደውን ያውቃል። ክብር ለጌታ ለኢየሱስ። ለዚህ ነው በኤርምያስ መጽሐፍ ምዕራፍ 29 ቁጥር 11 ላይ ሲናገር እግዚአብሔር አምላክ ያሰበላችሁ ሐሳብ ክፉ ሐሳብ አይደለችም፣ ክፉ ዕቅድ አይደለችም፣ ክፉ ፕሮግራም አይደለችም። እናንተ ልታገኙ የምትፈልጉትን ነገር ለእናንተ መፈጸም ነው እንጂ የሚያጠፋችሁ ሐሳብ አይደለም ይላል። ወዳጄ እየተጨነቅሽ ከሆነ እያዘንሽ ከሆነ በተለያየ ነገር ግራ ተጋብተሻል ሊሆን ይችላል። እግዚአብሔር አምላክ ግን በዚሁ ባስጨነቀሽ ጉዳይ ላይ በዚሁ ባስጨነቀ ጉዳይ ላይ ሊያደርግ የወደደውን ያውቃል። አዎ ያውቃል። ክብር ለኢየሱስ ክርስቶስ። ስማኝ ነግራል። የተቀናጀብህ ኃይል እንኳን ቢኖር አንተን ሊጥል ሊገድል የተደገመ ድግምት እንኳን ቢኖር በዛ ላይ እግዚአብሔር ማሻገር ይችላል። ለምን? ሊያደርግ የወደደውን ያውቃልና። ለአንተ ለአንቺ ያሰባት ሐሳብ ክፉ ሐሳብ አይደለችም። ክብር ለጌታ ለኢየሱስ ክርስቶስ። ስለዚህ አታፍሩምና አትፍሩ፣ አትዋረዱምና አትደንግጡ። በግራ መጋባት ውስጥ በፍራቻ ውስጥ በመደናገጥ ውስጥ ላላችሁ ይህ መልእክታችሁ ነው። ዛሬ መጽሐፍ ቅዱስ ሲናገር ዮሐንስ በእግዚአብሔር ቀን በመንፈስ ነበርኩ አለ። እኔም በዚች በእግዚአብሔር ቀን እናገርባችኋለሁ። አታፍሩምና አትፍሩ፣ አትዋረዱምና አትደንግጡ። ሼር እያደረጋችሁ ለብዙዎች አድርሱ። ተባረኩ በኢየሱስ